ኢራን ተደበደበች። አየር ላይ ትንቅንቁ ተጀምሯል። ኢራን አጸፋዊ ምላሽ እየሰጠች ነው። የተፈራውና በእርግጥም ከትላንት ከተወሰኑ ሰዓታት ጀምሮ ከጥርጣሬም በላይ የሆነው የእስራኤል ኢራን ላይ ወታደራዊ ጥቃትን የመሰንዘር እርምጃ እውን ሆኗል። እስራኤል ሌሊቱን በጀቶቿ የኢራንን የአየር ክልል ጥሳ በመግባት በዋና ከተማዋ ቴሄራን ላይ ተከታታይ አየር ጥቃቶችን አድርሳለች። በዚህ ጥቃት እጅግ ቁልፍ የሚባሉ የኢራን ወታደራዊ አመራሮች የመገደላቸው ጉዳይ በእጅጉ አስገራሚ ሆኗል። በጥቃቱ መገደላቸው የተረጋገጠው 3 የኢራን ወታደራዊ ቁልፍ ሰዎችና ሌሎች የኒውክሌር ሳይንስ ጠበብቶች ናቸው። የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሃሪ አንደኛው የዚሁ የምሽት ጥቃት ሰለባ ናቸው። ሁለተኛው የዚሁ የምሽቱ የእስራኤል ወታደራዊ ጥቃት ሰለባ የሆኑት ኢራን በእጅጉ የምትመካበት የአብዮታዊ ጦር ወይም ሪቮሉሽነሪ ጋርድ አዛዥ የሆኑት ሁሴን ሳላሚ ናቸው። ሌላኛውና ወሳኙ ቁልፍ ሰው የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ ስራ ቀኝ እጅ ናቸው የሚባልላቸው ወታደርም ተመራማሪም ነበሩ። አሁን ሁሉም የሉም። አሁን ዘግየት ብለው እየወጡ ባሉት መረጃዎች ደግሞ ኢራን ቀላል የማይባሉ ሌሎች የኒውክሌር ጠበብቶቿንም አጣለች። የኢራን ታስኒም የዜና ወኪል ባሰራጨው ዘገባ እንዳመለከተው ከሆነ በእስራኤል ጥቃት 6 የኢራን የኒውክሌር ሳይንቲስቶች ተገድለዋል። ኤጀንሲው በኤክስ ላይ ባወጣው ዘገባ በጥቃቱ 6 ሳይንቲስቶች ማለትም አብዱል ሐሚድ ሚኑችር፣ አህመድ ሬዛ ዞልፋጋሪ፣ ሰይድ አሚር ሁሴን ፋቂ፣ ሞትላቢዛዴህ መሐመድ ማህዲ ቴህራንቺና ፍሬዶን አባስ የተባሉ ወሳኝ የኒውክሌር ሳይንስ ጠበብቶች የተገደሉ መሆኑን አስታውቋል። ኢራን በምሽቱ 3 ቁልፍ ሰዎችንና ሌሎች በርካታ ወሳኝ ሳይንቲስቶቿን ማጣቷ የእግር እሳት ሆኖባታል። ቁጭቱም ከብዷል። አሁን ዘግየት ብለው እየወጡ ያሉት መረጃዎች እንዳመለከቱ ከሆነ ደግሞ ኢራን ደረሰብኝ ባለችው ጥቃት ምላሾችን መስጠት ጀምራለች። ለዚሁ የእስራኤል ጥቃት ኢራን 2 ምላሾችን እየሰጠች መሆኑን ታውቋል። ምላሾቹም የድሮኖችና የሚሳይሎች ጥቃት ነው። ኢራንና እስራኤል በጂኦግራፊ በእጅጉ የተራራቁ በመሆናቸው ኢራን ያስወነጨፈቻቸው ሚሳይሎችና ድሮኖች ወደ እስራኤል የአየር ክልል የሚደርሱት ጊዜ ወስደዋል።